ሃይ ንስካፌ አፍቃሪዎች ሰላም ነው ይዳኔ ባለፈው ብዙ ልጆች ካላየን ምናምን ምን ያለችኝ ልጆች ብዙ ነበራችሁ ያው በባለፈው በሰራሁላችሁ ቪዲዮ እንድታምኑ ዛሬ እንደውም እንደ አዲስ በደንብ እንድታምኑ ሰርቼላችኋለሁ አያችሁት እንዴት እንደምዘገዘግ ሰውነታችን ውስጥ ገብቶ ደግሞ የበለጠ እንደዚህ ዝቅጥ ተብሎ ዘፍጦ እንደሚቀመጥና ብዙ ልጆች እንደውም በስኳር የምትጠቀሙ አላችሁ ይሄን እኔ ድሮ ተጠቃሚ ነበርኩ አሁን ግን እርግፍ አርጌቻለሁ ያኔ ድሮ ያኔ በስኳር ስትጠቀሙት ስኳሩና ይሄ አንድ ላይ ይሄ ለብቻው ነው እንደውም ስኳር የለውም ማር ጨምረሽ ነው ምናምን ብዙ ያላችሁኝ ብዙ ኮሜንት አይቻለውና ወላ ማር ወላ ስኳር ወላ ምንም ነገር የለውም ብቻው ነው እንደዚህ የሚሆነው ማለት ነው አያችሁት እንዴት እንደምንዘገዘግ ይሄንን ነው የምትጠጡት ሰውነታችን ላይ ገብቶ ዝፍጥ የሚለው ማለት ነው እኔ ብዙ ልጆች ብዙ ነገር አይቻለው ያኔ እኔ ከፈለጋችሁ ያኔ ለመረዳት ያህል ነው ይጣቅማቻል እኔ ማለት እዚህ ጋር በሚለው ነው እንግዲህ ፈጣሪ አንዳንድ ጊዜ ሲያሳውቀን በሆነ በመክንያት ያሳውቀናል ገባችሁ አይደለ ሰጠጡ ያላችሁት ይሄንን ነው የምትጠጡት ማለት ነው እና ሲቀጥል ደግሞ የልብ ህመምን የደም ግፊትን ከመጨመር ውጪ ምንም ያኔ የሚጠቅም ያለ ነገር አይመስለኝም የነርቭ ረፍት ነው የሚያሳጣን ደረጃ ራሱ ወተን እንዴት ነው የልብ ምታችን ይሄን ጠጥተን ስሜቱን የምትጠጡት ሰዎች ታውቁታላችሁ ያ አጥንት መድከም ያ አጥንት መሳሳት ነው የሚያመጣብን እንጂ ምንም ትርጉም የለውም ምንም ትርፍ የለውም እነሱ የኔስካፌ በአለም ላይ ትልቅ ድርጅት አላቸው እነሱ አይከስሩም እውነት ለመናገር እኛ ነን የምንከስረው የምንጠጣ ሰዎች ማለት ነውና በንቃት ብንቶ በሚለው ነው ያኔ ከአንዴ ከነቃችሁ መቼም ያኔ እንደ ቱርኪ ኮፊ እና እንደኛ ሀበሻ ኮፊ የመሰለ ነገር ያለ አይመስለኝም እውነት ለመናገር እና ለመጠንቀቅ ያህል ነው ነግራችሁ እንጂ ምንም ጥቅም የለውም አንድ ራሱ ድርቀትን ያመጣል ኔስካፌ ምንም ፋይዳ ያለው አይመስለኝም እና ይሄን ይመስላል ለመረዳት ያህል ነው ሌላ ነገር አይደለም ምን ጥቅም የለውም ከጉዳቱ ምንም ጥቅም ያለው አይመስለኝም ጉዳት እንጂ ያኔ ልብ ከማድከምና ብዙ ሰዎች በሽታ ላይ ወደቀን ከማለት ውጪ ምንም ጥቅም ያለው አይመስለኝም የሀበሻ ቡና ስንሄድ ግን የሀበሻ ቡና አንደኛ ነው ለደም ዝውውር ራሱ በጣም ጥሩ ነው ያኔ እግር ጥፍራችን ጀምሮ እስከ ጸጉራችን ህዋሳት ያሉትን ሁሉ አይጎዳም ይጠብቅልናል እንጂ የኛ ቡናና የቱርኪ ኮፊ ማለት ነውና እንደተጠነቀቁ ያህል ነው